ቦንጆር comment allez-vous? እንዴት ናችሁ? እኔ ደህና ነኝ። ዛሬ የምንማረው ቃል የሚሆነው አቢቴ ይባላል። አቢቴ ማለት መኖር ማለት ነው። ለምሳሌ በአረፍተ ነገር ውስጥ መጠቀም ብንፈልግ ማራባት አለብን ወይም ኮንጁጌት ማድረግ አለብን ቃሉ። ዣቢት ካልኩኝ እኔ እኖራለሁ እያልኩኝ ነው። ቱ አቢት ካልን ደግሞ አንተ ትኖራለህ ወይም አንቺ ትኖሪያለሽ እያልን ነው። ኢል አቢት ካልን ደግሞ እሱ ይኖራል እያልን ነው። ኤል አቢት ካልን ደግሞ እሷ ትኖራለች እያልን ነው። ይህን ቃል በጣም ብዙ ጊዜ የምንጠቀምበት የምንኖርበትን አካባቢ ለመናገር። ለምሳሌ እኔ ፓሪስ ነው የምኖረው ማለት ከፈለግኩኝ ዣቢት አ ፓሪ ይላለሁ። ብዙ ጊዜ ፊልሞች ላይ ዘፈኖች ላይ ታገኙታላችሁ። ከዛ ደግሞ እሱ የሚኖረው አዲስ አበባ ነው ማለት ከፈለግን ኢል አቢት አ አዲስ አበባ እንላለን። ናይስ። አሁን ደግሞ የት ነው የምትኖሩት ብላችሁ መጠየቅ ትፈልጉ፣ አዳዲስ ሰው ተዋውቃችሁ በአክብሮት መጠየቅ ከፈለጋችሁ ኡ ቡዝ አቢቴ ትላላችሁ። አብራችሁን በሉ ኡ ቡዝ አቢቴ ትላላችሁ። ናይስ። አሁን እናንተ ደግሞ ኮመንት ላይ ተገቡና ለዚህኛው ጥያቄ መልስ ሰጡኛላችሁ። ኡ ቡዝ አቢቴ የት እንደምትኖሩ ኮመንት ላይ ጻፉ። ይህ ቪዲዮ ከተመቻችሁ ላይክ አድርጉ። until the next video au revoir